ያው አንድ ሪዋያ አለ ምን ነብዩላህ ኑህ አለይሂ ሰላም አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞተ። ሲሞት አምርራ አለቀሰች፣ በጣም አለቀሰችና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነብዩላህ ኑህ ፈመረ ቢጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጄ ሞቱ ያ ነብዩላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአህመድ ኡመት ይመጣሉ፣ እድሜያቸው ከ60 እስከ 70 ነው አላት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አለ። ትክዝ አለችና እድሜያቸው ግን ያ ነብዩላህ ቤት ይሰራሉን እንዴ አለቻት። እንሰራለን ያውም ወደ ላይ ነው አይደል? ሙሽመኽራቱን ፈልሃዋ ስካይ ስክራፐር ነው አይደል? ይሄ ረጅሙ ህንጻ 48 ፎቅ ነው። ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው። ይሄ በ823 ሜትር ነው ቡርጅ ኸሊፋ። ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ። ወደ ላይ ስንት ነው? 1 ኪሎ ሜትር። ኪሎ ሜትር አንተ ወደ ጎን ነው የምታውቀው ወደ ላይ ነብዩላህ ኑህ ያልሰሙት ጉድ ማለት ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ነው። ቤት ይሰራሉን እንዴ አላህ ነብይ? አረ ያውም የተለየ ነው የሚሰሩት አለ። እሷ በአንድ ቃል ቋጨችው። እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል። ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል። ያውም እኮ አይሳካልም። ያው 30 ድረስ ትንደፋደፋለህ፣ 40 ላይ ትንሽ ብር ትሰበስባለህ። የሆነች 40 አጋማሽ ላይ የሆነች ነገር ይኖራል። ተንደፋድፈህ ትደርሳለህ። ሳትኖርበት ወደ ዋናው ቤት ትሻገራለህ።